ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል መጣችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከመጀመሩ በፊት ላይክ አድርጉ። ቀጥታ ወደ ቪዲዮ እንለፍ። ማሳያችሁ ነገር ከተምብኔሉ እንዳያችሁት እንዴት ነው ማይ ስትሬስ ፐርሰን የሚለው የምንቀይረው ወይም ደግሞ ይሄ ባይ ዲፎልት የሚሰጡንን ባዮ እንዴት ነው የምንቀይረው? ብዙዎቻችሁ ስታዩት እንደዚህ አይነት ነው። ለምሳሌ አይነፋም ማለት ቀይሩት። አንዳንዴም ለመጠቀሚያም ይሆናችሁ። ለምሳሌ ዩቲዩብ ቻናላችሁ ቻናል ካላችሁ ዩቲዩብ ቻናላችሁን፣ ኢንስታግራም ካላችሁ ኢንስታግራማችሁና ሌላውን ማስተዋወቂያ ይሆናችኋል። ዞሮ እንዴት ነው የምትቀይሩት? ለምሳሌ አሁን ይህን ሰው ተጫኑ። እዚህ ጋር ታች ይታያችኋል ማይ ስትሬስ ፐርሰን። የሌሎችንም ሁሉን ነው እያየሁት ነበረ ቅድም። ሁሉም የነዚህ እንደዛ ነው የሚለው እና አይ በጣም ቀላል ነው መቀየሩ። ከዚህ ጋር ከላይ ትሄዳላችሁ ቀስት እዚህ ጋር ማለት ከዛ ከሄዳችሁ በኋላ እኔ ስለቀየርኩት በዚህ መልኩ አስቀምጠም። እዚህ ጋር ከላይ ትሄዳላችሁ። እኔ ስለቀየርኩት በዚህ መልኩ አስቀምጦታል። ሶ ከላይ ትሄዳላችሁ። እቺ እንደዚህ ከተጫናችሁ በኋላ ወርታች ትመጣላችሁ። አባውት ሚላል ከዚህ ጋር ትጽፉና ከመቶ ካራክተር በላይ መሆን የለበትም። ስለዚህ ኦኬ ትሉታላችሁና እንግሊዘኛ ብዙ ቦታ ይዛል። ትንሽ ነገር ብጽፉም ብዙ ቦታ ይዛል። እንደምሳሌ እንደ ኦሮሞኛ እንግሊዘኛ እንዲሁ ረዘም ያሉ እንትኖች ብዙ ባትጽፉ የተሻለ ይመስላል። አማርኛ ግን ብዙ ጽፋችሁ ይዝላችኋል ይችላል። ሊንክ ማድረግ አይቻልም። ሊንክ ታስቀምጣለች ግን ማድረግ አይቻልም። እነሱ ባን ያደርጋሉ። እሺ ሌላ ማሳጣችሁ ማሳሰቢያ ግን ሁሌም ማታ 2 ሰዓት ላይ ይገኛል። ጧት ደግሞ ያው ከስተማይዝ ሊደረግ ይችላል አንዳንዴ ማለት ነው። ቀጣይ ቪዲዮ እስክንገናኝ ድረስ ሰላም ለእናንተ ይሁን።